ጉድ እኮ ነው። አይ አብርሽ ዛሬ አምሮባቸዋል። አብርሽና ኤርሚላ አምሮባቸው ነው የመጡት። ግን አብርሽ በጣም የሚገርመኝ ነገር እኔ አንድ ነገር አለ። እውነት ነው የምላቸው። እዛ ጋር ሩታ ሊታረቅ ይጥራል። እዚህ ጋር ከኤርሚላ ጋር ደግሞ የሚሰራው ስራ ጥሩ አይደለም። ለምን እንደዚህ እንደሚያደርግ ብቻ አላውቅም። እኔ አንዳንዴ ተስፋ እያስቆረጣት እኮ ነው። ሩታ አላወቀችም እንጂ ማለት ነው ተስፋ እንድቆርጥ ሩታ በቃ ተስፋ ቆርጣ ከሱ እንድርቅ እያደረጋት ነው። እውነት ስነግራችሁ ማለት ነው። እውነት በዛ ጋር ልክ እሷ እንደበደለችው ነገር ይሆናል። ሩታ እንደበደለችው፣ ሩታ እንዳሰቃየችው ነገር በቃ ሩታ እንደማፈልገው ነገር ሩታ እሺ ብላ ስትቀበል እሱ በዚህ ጋር ያጋድላል። በቃ አለመቀበል ማለት ነው የሩታ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። አገራችን ኢትዮጵያ ሰላም ያድርግልን። ሁላችሁም በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበል። በያላችሁ ሁላችሁም በሃይማኖታችሁ ሰላም ብያችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ኤርሚላና አብርሽ ከች ብለዋል። የመጡበት ሁናቴ እንግዲህ አለባበስ በቃ ብዙ ነገር ቀየር አርገው ከች ብለዋል። እንግዲህ እኔ አንዳንዴ ያው ኤርሚላ የምሰራውን ስራ አይደለም፣ ግን ኤርሚላ ይሄንን ስታረግ አብርሽ መቀበል የለበትም ነበረ። በዚህም ከች 100 ሺህ ልታስገባ ነው ይትዋል 100 ሺህ አስገብተ እንግዲህ መኪና መንገድ አስለቅቄ ነው ብለሃል። እሱን ለማድረግ ነው እየጣራችሁ ያላችሁት። እኔ በጣም ይገርመኛል። እዚህ ጋር ሩታን ትለምናለህ፣ እዚህ ጋር ደግሞ ዘር ብለህ ከኤርሚላ ጋር የምትሰራው ስራ አይደለም። እንደዚህ መሆን የለበትም። ትዳርን አትፈልገው። ትዳር ቃቃ ጨዋታ ነው እንዴ? እኔ ትዳር እንደ ትንሽ ነገር በቃ ትዳር ማለት እኮ ክብር ይኖረዋል። ለትዳር ክብር ይኖራል። ለልጅ ተዋት። እሷ አሁን ልጅ መጥቷል፣ ማዕከላችሁ ጠጋ መጥቷል። በቃ ስጦታ፣ የእግዚአብሔር ስጦታ ተሰጥቷችኋል። እሱን ተንከባክባችሁ በፍቅር ይዛችሁ እንደመኖር አንተ ከስች ጋር እሽሽ ገዳይ ትላለህ። ከዛ ደግሞ እዛ ጋር ልጁን አላሳይም ታለቅሳለህ። ከለከለችን። እኔና ሩታ ብዙ ነገር ተነጋግረናል። ስለዚህ አንድ ላይ መሆን አናስፈልግም ይባላል እንዴ? አይባልም። በቃ ቤተሰብንም አይን አታስገርፍ ብሎ ካልቆ ወንድም ኤፍሬም ማለት ነው። አንተ ምን እንዴ? በጣም አብርሽ መልካም ሰው ነው፣ ጥሩ ሰው ነው። ለሴት ልጅ ይንከባከባል። ጥሩ ሚስትህን መቼ ተንከባከብ? መጀመሪያ ለሚስት ክብር ይኖርህና ከዛ ለኤርሚላ ክብር ይኖርሃል። ያለታ የፍቅር ጥያቄ ያቀረበችልህ አይንሽን እንዳላይ ሁለተኛ ካጠገቤ ጥፊ አይደል እንዲያልካት። እናንተ እኮ ተመካክራችሁ እንደምትሰሩ ማለት ነው ጠንቅቀን እናውቃለን። ግን ለሩታ ክብር ይስጥ፣ ክብር ይኖር። አሁን እንደዚህ አንተ ከሷ ጋር ተቃቅፈ ተሳስመ ምን ብለህ ስመጣ ምን እንደሚሰማ ታውቃለህ? እኔ ባሌ ቢሆንስ እኔ ሩታ ብዬ ራሴን በወስደው ማለት ነው አልቀበለውም። ለዛውም ሩታ በጣም የዋ ናት፣ ይቅር ልብ ያላት ልጅ ናት። ሁሌ ይመጣል ይቅር ትለዋለች፣ ያ ይመጣል ልጁን ታሳየዋለች፣ ችግር የለውም ልጁን ትላለች። እዚህ ጋር ደግሞ ተሻሽቶ ይመጣል ከኤርሚላ ጋር። እዚህ ጋር ደግሞ ስማው ይለቃሉ ቪዲዮ ላይ። ምን ይሰማታል እች ልጅ? ለሷ ስሜት እንኳን ትንሽ ማትጠነቀቅ እውነት ነው ማለት ለሷ ስሜት እንኳን ክብር ይኖራል። እች ልጅ ይሰማታል። ምንም ቢሆን ባልሆነ ሚስትክ ናት። እሷ ያንተ ልጅ ቅፍ አርጋ ድግፍ አርጋ እዛ ቁጭ ብላለች አራስ ቤት። አንተ ይሸሽ ገዳይ ትላለች። አረ እባክህ ለትዳር ክብር ይኖር። አንተ ነህ ኤርሚላም ማለት ነው
አንተ ነህ ፊት አሳይተህ እንደዚህ የምትሆነው። ኤርሚላ ምንም አላረገችም። አልፈልግም ካጠግቤ ራቂ ብትላት ማለት ነው ትርቃለች። አቤላና ቡሩኬ ደግሞ ማለት ነው ትዳርን ሊያፈርሱ ነው ጥረታቸው ማለት ነው። ትንቀሃለይ፣ የማትከበር ቦታ ራቅ። ኤርሚላ በጣም ነው የምትወድ፣ በጣም ነው የምታከብር፣ ትንከባከብ። ሩታም ስትንከባከብ ነበር የቆየችው። በጣም ነው የተንከባከበች እንደ ሚስትነት። በቃ በጣም እዚህ ያደረሰች እሷ ናት። ይሄን ወደ ኋላ መለስ በልናይ ያለክበትን ቦታ ምን ላይ እንዳለክ ያን ሁሉ ያስረሳች ሩታ ነበር። በጣም የምትወድ በጣም የምታፈቅረ ልጅ ነች ሩታ። ነው ካንተ በላይ ነው የምታፈቅረ። ስለዚህ ለሩታ ስሜት እንኳን ማትጠነቀቅ አንተ እኔ እንጃ ባል ትሆናለህ ብዬ እንኳን አላስብም። በቃ ምን ይሰማታል ብለህ አስብ። ምን አንተ ከሩታ ከሌላ ወንድ ጋር እንደዚህ ብትሆን ፎቶ ብለጥፍ ምን ይሰማሃል? እንደ ራስ እንደሚሰማ ሩታም ይሰማታል ብለህ አስብ። አረ ልቦና ይስጥ። በእውነት ነው ማለት ኤርሚላ ደግሞ እንደዚህ አትልም። ኢት